ሲያሽጉ በስርዓት ስርቆትን የአራዳነት መገለጫ አድርገው ነው የሚያሽጉት። እጣን እንኳን የሚሸጡት ሰዎች የሚቀምሙት እጣን እንኳን የሚቀምሙት ሰዎች ጥሩውን እጣን ከመጥፎ እጣን ቀላቅለው ይሄኛውን ላይ ጨማምረው፣ ጤፍ እንኳን የሚነግዱት ነጋዴዎች በቆሎ ጨምረው ነው አብረው የሚሸጡት። በቆሎ ረከስ ያለ ስለሆነ ዱቄቱ ነው። ምንድነው ስትላቸው አያዋጣም ይሉሃል። እሺ ባለቤቱ ያውቃሉ ስትላቸው አያውቅም ይሉሃል። በትንሹም በትልቁም በሳሙና እንኳን ሳይቀር፣ በግንባታ እቃ እንኳን ሳይቀር፣ በኮንስትራክሽን እቃዎች እንኳን ሳይቀር ማር ንጹህ እስከሚጠፋ ድረስ ንጹህ ቅቤ እስከሚጠፋ ድረስ ሰው በየትኛውም ቦታ የሚያምነው ማቴሪያል እስከሚያጣ ድረስ ሲደርስ ምን አለበት የአላህ ረሕመቱ ነው እንጂ ነዳጁን ብቻ እንዳይገባ ማድረጉ የሆርሙዝን ሰርጥ መቆለፉ ያውም ረሕመተኛ ሆኖ ነው እንጂ ዝናቡን ቢቆልፈው ኑሮ ምኑን ከምኑ እናደርገው ነበር። በሐቂቃው ማለት አየሩን ቢቆልፈው ኑሮ እንደ ኮሮናው ሁሉም እንዲያስልና ሁሉም ቤቱ ጧሪ እንዳያገኝ እንኳን ቢያደርገው ይችል ነበር። ላኪን የአላህ ረሕመቱ ሰፊ ነው። ሁሉም በላ በወንጀላችን ነው።